እግዚአብሔርን ሃይሚ አሁንም ይሄንን ነገርሽን ካላስተካከልሽ ወደ ሌላ ነው የምንሄደው። ይሄንን ነገር ምን ማስተካከል አለብሽ? ምን አደረኩኝ? አይደለም አሁን ከኔ ጎን ስለሆነ ምናምን እኔ ሳይድ ያዘ አልያዘ አይደለም እያወራሁሽ ያለሁት ልክ አልነበረም። ስለዚህ እኛ ህይወት ላይ እኔ እሺ አልፈልግም፣ እኛ ህይወት ላይ እሺ አልፈልግም። እኔ ምን አልኩኝ? ካልፈለኩ እኔና ልንግባባ ነው የሚገባሽ። አላልኩም እኛ ህይወት ላይ እኮ ይኑር አላልኩኝም እንዴ። እንደዛይ ማለት መብት የለኝም፣ ግን ለምን ሚዛናዊ አትሆንም ነው የኔ አባባል። ሚዛናዊ ስለሆንኩ እኮ ነው። እኔ ዛሬ ድረስ ብዙ ሰዎች ሲያጠፉ እንደዚህ ብለህ አልወሰንክም ነበረ። ዛሬ ደግሞ ቀጥታ የምትናገራቸው ነገሮች ልክ ስላልሆኑ ነው ላስረዳህ የሞከርኩት። የትኛው ነው ልክ ያለው? እኛ ህይወት ሶስተኛ ሰው ነው እየበጠበጠ ያለው። ድጋሜ ካንተ ጋር መጣላት ለምንድን ነው? አንቺ ለምንድን ነው የማይገባሽ? ለምን አይገባሽ? እሺ ገባኝ። በቃ ይሄንን እኔ አልፈልግም ነው የኔ እኮ ገባኝ። ነገርኩት እኮ በቃ ወጣኩ። በእንደዛ አይነት ወይ አይደለም። አሁን ፍጹሜ እንደዚህ አንቺ ካልፈለግሽ ለኔ ነው መናገር ያለብሽ። እኔ እየነገርኩ እያስረዳሁክ ነው። እኮ ተረጋግተሽ ቪዲዮ ይዘህ ነው የመጣኸው አይደል? እኮ ተረጋግተሽ እንዲ መብትሽ ነው። ፍፄ ካልተመቸ አልተመቸኝም ለሱ ነገርኩ። አይ ከዚህ በፊትም እኮ ብዙ ሰዎች በእኛ ህይወት እኮ እየበጠበጡ ነው። ለመናገር እኔ እውነቱ ስነግርሽ ፍጹሜን ተናገረው ብትይኝ አልናገርም። ምክንያቱም አንዱን ሁያ ላይ እየተናገረሽ የነበረው አንድ እንድንሆን ነው፣ እንድታምኚኝ ነው። ገብቶሻል? በፊትም ተሰወቀስ ነው የኖርኩት እኮ አንቺ ብቻ ነሽ እንዴ ነው ቆንጆ የምትወቀሽ? በጓደኞች ነው እየተወቀስኩ የኖርኩት። ምንድነው የምትለው አንተ? አንቺ ብቻ ነሽ እንዴ የምትወቀሽ? አሁን እሱ እኮ እዚህ ጋር የሚያጣላ ምናምን ነገር አለ። እኔ አሁን እንትና ልል አልፈልግም፣ ካንተ ጋር መከራከርም አልፈልግም። ግን ማድረግ የነበረብኝን ነገር አድርጌያለሁ። ግን የምትናገርበትን ወይ አስተካክል ነው ያልኩት። ገብቶሃል? እንደዚህ ሰው ዝም ብሎ እንደዚህ አይባልም። አይደለም ሰው ለምንድን ነው የማይባለው? ለምን ሰላሜን እፈልጋለሁ አልፈልግም። እኔ ራሴ በቃ ካሜራ ይዤ ቴንኪው ሐሰን እስከዛሬ ከጎኔ ስለነበርክ ብዬ መሸኘት እችል ነበረ። እዚህ ጋር ጸብ ይፈጠራል። በቃ ሶስታችን ስንገናኝ ይሄው ተፈጠረ። ገብቷል? እንደዚህም ደግሞ ጓደኛ ማቾች ናችሁ። እንደዚህ መቆራረጥ የለባችሁ ምንም እዚህ ጋር። እሺ እሱ መብቴ ነው ምናምን ሲል ለምንድን ነው ማተን? ለምንድን ነው እኔን ሁሌ ተወቃሽ የምታደርጊኝ? ተረጋጊ። ለምን አትናገሩኝ? እሱ ካንቺ ጎን ስለሆነ ምናምን አይደለም እንድናገር እድል ሰጥቶሽ ስትናገሪ ደግሞ ልክ አይደለም። መብቴ ሲል እኮ ልናገረው ስለ አንተ አፋፌን ትለኛለህ። ቀድመህ ለሱ ምላሽ የምትሰጠው አንተ ነህ። በየት በኩል ላውራሽ እንዴ? እኔ እንዳወራ ነው አንተ እንድታወራ ነው የጠራኸኝ? ቆይ አይደለም ቻው። በቃ እኔ ይበቃል። ተግባብተን ነው የምንሄደው። ገብቶሃል? እኔ ጨረስኩኝ። በቃ እኔ እንዲመጣ አልፈልግም። ነግሬሻለሁ። በቃ እንዲመጣ አልፈልግም። ህይወቴ ላይ አይመቸኝም። በቃ እኔ ምንም የምፈልገው ነገር ነኝ እንዴ አንቺን